በ15 ቀን ዳንኩ። 15 ቀንም አልሞላው አዳኔ ደረቅ ምን በላ ሀተን ልጆቼ እንግዲህ ተጎዳ አነሳል። እንዴት አመሻችሁ? እግዚአብሔር ይመስገን። እኔ ወለተ ገብርኤል እባላለሁ። እኔ ገብርኤልን የመጣሁት የዛሬ ከ9 ዓመት በፊት ነው። በጉዞም አይደለም የመጣሁት፣ ደጁ ሳረግጥ ድኜ ነው የመጣሁት። የዳንኩትም አንድ ጓደኛዬ ትመጣለች እዚህ። እኔ ክንታሮት በሽታ ኩዳዴ ውስጥ ነው። ባለቤቴ አበሻ መድኃኒት ላስወጣልሽ ይልና እሱን ሲቀባኝ 2 ልጆች አሉ። አንዳንዴ ስትወልድ እስቲ ይሻላል፣ እስቲቿ ላይ ያንም ኬሚካል ቀብቶኝ ይሄዳል። ሄደ፣ ቆሳሰልኩኝ። ሆስፒታል ገባሁ። አንቀበልሽም አሉ። ሆዴ አብጧል። ሌሊት ነው ይዘው የሄዱት። ተለምነው አልቅሼ ትንሽ መድኃኒት ሰጠኝ። አልዳንኩም። ፖሊክሊኒክ ሄድኩ፣ አልዳንኩም። አጠገቡም ሌላ ሆስፒታል 3 ሆስፒታል ሄድኩ፣ አልዳንኩም። መቀመጥ አልችልም፣ ምንም መብላት አልችልም፣ ሽንት ቤት መቀመጥ አልችልም፣ ታክሲ ላይ መቀመጥ አልችልም። ከባድ ነበር በጣም። ከዛ አንዷ ደግሞ ግዞ ትመጣለች። ዘብር ሄጄ መጣሁ ስትለኝ በእናትሽ ጸበል ካለሽ እኔ ዘብር የት ይሁን ቤተክርስቲያን ምን እንደሆነ አላቅም። እኔ አንድ አጣተኛ አንድ ቆሻሻ ነኝ። ከአፈር ነው ያነሳኝ። እኔ መድኃኒዓለም ከጨለማ ብርሃን ነው ያመጣኝ። ኦርቶዶክስ ምን እንደሆነች አላቅም። ኦርቶዶክስ ዝም ብሎ ቤተክርስቲያን አለ ተሳልሜ ነው የምወጣው። ሌላም ማቆ ታሪክ የለም። ከዛ በዚች በትንሽ ብልቃጥ በምታክል እምነት በትንሽ ጸበል በሷ ሰጠችኝ። ይዤ ገባሁ። ማታ ሰው ጠዋት አይደል የሚቀባው፣ እኔ ምግብ በልቼ በክዳኗ በጥብጬ ቦታዋ ቀባሁ። የቀረችውን እጠጣ ነበር። አባታችን ሆይ አልልም። ከዛ ትንሽ ቆዩ አባታችን ሆይ ማለት ጀመርኩ። በ15 ቀን ዳንኩ። 15 ቀንም አልሞላው አዳኔ ደረቅ ተሳልኩ። አሁንም አንድ ጎረቤቴ ዘብር ደርሼ መጣሁ አለች። ስለት ነበረብኝ። ስለቴን ለምን ይዘሽ ብትሄጂ ለምን ዘብር አትሄጂም አለች። አላውቀውም እኮ እኔ ተሳልኩ እንጂ ወዴት እንደሆነ አላውቀውም አልኩ። መናኸሪያ ሄደሽ እዛ ሙላሌ ትሄጃለሽ። ከሙላሌ ነው ያኔ እንደዚህ ይዘን የምንመጣው። መጣሁ። እንደውም ባለ እንዴት ትሄጃለሽ? ሰው ውጪ ድረስ ይሄዳል። እሄዳለሁ። ቤተክርስቲያን ጉዞ ምን እንደሆነ አላውቅም። መጣሁ። መጥቼ ደጁ ደርሼ 3 ቀን ቆይቼ አላውቅም። ሀብትዬ ግቢ አደረን። ህዝብ ነበረ። ተነስቼ ጸልዬ ተመልሼ ሄድኩ። ቋጠሮዬን እንድፈታ ሌላ ቋጠሮ ነግሬ ሄድኩ። 15 ቀን ሳይሆን ባለቤቴና ልጄ የ9 ዓመት ፕሮሰስ ነበራቸው። አሜሪካን ነበረ የምትኖረው እናቱ። 9 ዓመት ሙሉ ወረቀቱ ምንም የለ፣ መልስ የለ፣ ምን የለ፣ ምን የለ። ከዚህ ተመልሼ ገባውና ነግሬ ሄድኩ ለገብሬ። በጣም ችግር ውስጥ ነበር። መኪናችን የባታ ዕለት ከጎተራ ቁልቁለት ላይ ነው 2 መኪና ገጭቶ ሰው ሞቶብን 0 ገብተን ልጆቻችን ትምህርት ቤት የምንከፍል አተን የምንበላ አተን እዚህ ስረቅጥ ነኝ ማለት ነው። የረገጥኩት ግን እኔ ለስለቴ ነው እንጂ ያ ምን ይሁን የማውቀው ታሪክ የለም። የምንበላ አተን ብድር ሰው ስንጠይቅ እንደማንመልስ ስለሚያውቁ አንዱ ለሰው አበደረ። ጎዶልያስ መንፈሳዊ የጉዞ ማህበር ሳምንታዊ ጉዞዎቻችን ዘወትር ቅዳሜና እሁድ ወደ ታምረኛው ዘብር ገብርኤል፣ ወደ አርብዓ ሐራ መድኃኔዓለም፣ ወደ መጓ ኡራኤል፣ ወደ ጻድቃኔ ማርያም፣ ወደ ሰሚነ ሻንጎለላ ኪዳነ ምሕረት፣ ወደ ኩክየለሽ ማርያም ዘወትር ቅዳሜና እሁድ ያለማቋረጥ አስደሳች መንፈሳዊ ጉዞዎችን በፍቅር እናደርጋለን። ስልክዎን ያንሱ። በ0945 191919 ወይም በ0948 191919 ሃሎ ይበሉን። ምላሻችን ፈጣን ነው። አሁን ቦታው ተይዟል። የሁልጊዜም አገልጋያችሁ ጎዶልያስ መንፈሳዊ የጉዞ ማህበር። ጎዶልያስ። ሌላው ግን የለም። ሰው ሸሸን። ትምህርት ቤት የምንከፍል አጣ፣ ሰርቪስ የምንከፍል አጣ፣ የቤት ኪራይ የምንከፍል አጣ። ከዛ መጥቼ ያ በዛች ስለት ነው እዚህ ደጅ የረገጥኩት ማለት ነው። ነግሬ ሄድኩ። 15 ቀን ሳይሆን ከኤምባሲ ተደወለ። ከባለቤቴ ጋር ምን አለበት አንተ የተማርክ ባንስ የነሱ ኦንላይን ላይ ገብተህ ፕሮሰስ ምን ላይ እንደደረሰ እንኳን ለምን አታይም?
ስለው አይ ምናምን ሲል የሱ ስልክ ዝግ ሲሆን በኔ ስልክ ተደወለ። በዚህ በ15 ቀን ውስጥ ፕሮሰሳችሁ አልቋል፣ ምርመራ አድርጋችሁ ኤምባሲ እንድትገቡ ተባለ። የዛሬ 9 ዓመት ከ9 ዓመት በፊት ነው። ቅዱስ ገብርኤልን በዚህ ነው የረገጥኩት። መጣሁ ያው ቋጠሬን ተፈታልኝ። ቅዱስ ገብርኤል ያደረገልኝ ታምር ብዙ ነው። ከአፈር ላይ ያነሳኝ እኔ ከታሰርኩበት ልጆቼ ከጎዳና ነው ያነሳኝ ቅዱስ ገብርኤል ማለት ነው። አሁንም የመጣሁት እኔ ከውጪ ነው እየሰራው ምን እያልኩ። አሁን ደግሞ ቅዱስ ገብርኤል አልመሰከርኩ፣ ቆሜ መስክሬ አላውቅም። እመጣለሁ ነግሬው ነው የሚሄደው። ቋጠሬን ግን ይፈታል። ያኔ አባ አክልሉ ነበር። እኔ መጥቼ እንኳን እሳቸውን አላገኝም። ገብርኤልን ነግሬው ነው የሚሄደው። በስንት ጊዜ ነው እሳቸውን ያገኘዋቸው። አግኝቻቸውም ያው የሚያውቃቸው ሰው ዝም ብለ ተባርከ ነው እንጂ ሌላ ነገር እንትን አይሉም እሳቸውና። እኔ ቅዱስ ገብርኤል ብዙ ታሪኬን ቀይሮልኛል። በጣም ብዙ መናገር የማልችለውን ከብዙ እስራት ከብዙ ቋጠሮ ፈቶ ዛሬ ልመሰክር ነበር የመጣሁት። እዛ ነበር እመሰክራለሁ ያልኩት። አንዳንዴ ያው የሚረብሽ ነገር አይጠፋም፣ ይረብሻል። ግን እግዚአብሔር ይመስገን ሁሉ ከጠየቃችሁ ሁሉ ነገር ይሳካል። የእውነት እግዚአብሔር እኔ ንጹህ ሆኜ አይደለም ግን ደጁ ያስረገጠኝ ከናጣቴ ከነቆሻሻዬ ነው። ከነቆሻሻዬ ግን አነሳኝ። ከነቆሻሻዬ ልጆቼን ግን ከጎዳ አነሳልኝ። ታሪኬን ቀየረልኝ። ለኔ የደረሰው ለእናንተ ነው ይደርሳል። ይሄንን ነው ለመስከረም